ደንበኛ እጣው በፍትሃዊ መንገድ መውጣቱን ካላመነ ብዙ ሰዎች ስራን ሊጠራጠሩ ይችላሉ። ዛሬ ስለ እምነት 3 ወሳኝ ነጥቦችን እንማራለን። ቲክቶክ ላይ ላይቭ ሽያጭ የምታከናውኑ እጣ እቁብ የምታስጥሉ ይህ ቪዲዮ ለእናንተ ነው። ቻሌንጁ የ30 ቀን ቪዲዮ ነው። ተከታተሉ። በዛሬው መልእክታችን ስለ ፍትሃዊነትና ግልጸኝነት 3 ወሳኝ ነገሮችን ከዚህ መልስ እናገራለሁ። ቤቱን ፎሎ፣ ቪዲዮን ላይክ ብታደርጉ ሁሌም ጠቃሚ መልእክት ይመጣላችኋል። ሼር፣ ኮፒ ሊንክ፣ ሪፖስት ብታደርጉ በዚህ ዘርፍ ላይ የተሰማሩ ሰዎች እርግጠኛ ነኝ ይዘቱን ከወደዱ እናንተን ፎሎ ያደርጋሉ። ሴቭ አስቀምጡ፣ መች እንደሚያስፈልጋቸው አታውቁም። በዚህ ስራ ላይ እምነት በጣም አስፈላጊና ወሳኝ ነገር ነው። ደንቦችን ቀድማችሁ ለተሳታፊዎች ያሳውቁ። እጣ መች እንደሚወጣ ሂደቱ እንዴት እንደሆነ በግልጽ በቪዲዮ ዶክመንት አድርጋችሁ አስቀምጡ። ሁለተኛ የእጣ አወጣጡን ሂደት እንደገና እጣ የወጣ ከሆነ መዝግበው በዶክመንት ያስቀምጡ። መረጃዎችን በስርዓት ያስቀምጡ። የባንክ መረጃዎችን አጠቃላይ የደንበኞች መዝገብን በስርዓቱ ያስቀምጡ። አንድ ነገር ግን እዚህ ጋር ልብ በሉ። ግልጸኝነት ሲባል የደንበኛን ሚስጥር በሙሉ ዘርግፎ ማሳየት ማለት አይደለም። አሰራራችሁን ግልጽ ካደረጋችሁ የደንበኞቻችሁ ቁጥር ይጨምራል። ዶክመንቶችን ታስቀምጡ የምትችሉበትን አንድ ከዚህ ጋር የሚያያዝ አንድ ጽድት ያለ መተግበሪያ ያለ ቶም አርባን አፕሊኬሽን ከፕሌይ ስቶር ካወረዳችሁ በኋላ ከከፈታችሁ በኋላ ይህንን ምስል ካገኛችሁ አውርዱ። ዶክመንቶችን ለማደራጀት የተለያዩ ዶክመንቶችን ሰንዶ ለማስቀመጥ በጣም ወሳኝ ነው። ቀጣይ ቀን እንገናኝ። ይመቻችሁ።